በዛሬ ቪዲዮአችን ፉድ ዴሊቨሪ እና ኡበር ታክሲ በቀን ውሎዬ ምን ያህል ይሰራበታል የሚለውን አብረን እናያለን። ሁሌ መኪናችን ውስጥ ስፕሬይ መያዝ አለብን፣ መኪናችን ፍሬሽ እንዲሆን። እዚህ ጋር ስፕሬይ አለ፣ ይዤ የምዞረው ስፕሬይ አለ። ስለዚህ ፍሬሽ እንዲሆን ስፕሬያችሁ ተነፋላችሁ፣ እኛም ፍሬሽ እንሆን አርገናል። የመጀመሪያው የኡበር ጠርቷል ከዴሊቨሩ። ብዙ ጊዜ ዴሊቨሮ ስትሰሩ ወይም እንደነገርኳችሁ የተለያዩ ብዙ አፖች አሉ እዚህ ጋር የፉድ ዴሊቨሪ። እኔ ግን የምመክረው ዴሊቨሮ የተሻለ አፕ ነው ብዬ ነው ማስበው። ከዚህ በፊት ሰራበት ነበረ። ይሄ አፕ ከተከፈተልኝ አፕ ላይ ካልኩኝ ኦልሞስት 2 ዓመት አልፎኛል። ደስ የሚል ዜና ነው። በዚህ ሰዓት ማንቸስተር ላይ ዴሊቨሮ አካውንት አውጥታችሁ መስራት ለምትፈልጉ ሰዎች እየከፈተ ነው። ዴሊቨሮ ለሁሉም እየከፈተ ነው። ኢሜል በፊት አፕ ላይ ካላችሁ የበፊት ኢሜላችሁን ቼክ አድርጉ። አፕ ላይ ካላላችሁ ደግሞ አሁኑኑ ገብታችሁ አፕ ላይ በሉ። ምንም አይነት ክፍያ ሳትከፍሉ ወዲያው እየከፈተ ነው። በሳምንት ውስጥ ነው የሚከፈተው። በጣም ብዙ ሰዎች ዴሊቨሮ አፕ ማንቸስተር ላይ እየተከፈተ ነው። ሌላ ከተማ አዶ ነው፣ ግን ማንቸስተር ላይና በዙሪያው ያላችሁ ሰዎች አፕ ላይ ብትሉ ይጠቅማችኋል። አሁን ላይ ባሰሩበትም ራሳችሁ ጋር ተቀምጦ ትሰሩበታላችሁ ሌላ ጊዜ መስራት ስትፈልጉ ማለት ነው። እንደነገርኳችሁ ሳይድ ሀስል ነው፣ በፈለጋችሁ ሰዓት ነው የምትሰሩት። ስለዚህ ምርጥ አፕ ነው። ከሌላው ከኡበርም ከጀስቲትም የተሻለ ክፍያ ነው የሚከፍላችሁ። በዴሊቨሮ ደግሞ ምን ያህል ይሰራል የሚለውን አብረን እናያለን። አብራችሁን ሁኑ። የመጀመሪያ ኡበር ጠርቷል ከዴሊቨሮ ይልቅ። ምክንያቱም ሬስቶራንት ካለሁበት ሬስቶራንት እኔ ራቅ ያለ ቦታ ነው ያለሁት። ዴሊቨሮ ብዙ ጊዜ የፉድ ዴሊቨሪ ሲሰሩ በተቻላችሁ አቅም ሬስቶራንት አካባቢ ብትቆሙ የተሻለ ኦፈር ታገኛላችሁ። እሺ ቤተሰብ፣ ዴሊቨሮ አፕ እንዴት ነው የሚከፈተው የሚለውን ነገር ደግሞ እናወራበት። ዴሊቨሮ አፕ መክፈት የሚቻለው አፕ ስቶር ወይም ደግሞ ጉግል ፕሌይ ስቶር ላይ ገብታችሁ የዴሊቨሮ አካውንቱን አፑን ዳውንሎድ ታደርጉና አላዩ ላይ ያለውን ፎርም መሙላት ነው። የራሳችሁን ዲቴል ትሞላላችሁ። ስፔሻሊ ማንቸስተር ላይ ያላችሁ በዚህ ሰዓት በሳምንት ውስጥ ምናምን ነው የሚከፈተው። እኔ ይሄን አፕ ከ2 ዓመት በፊት ነበር አፕላይ ያደረኩት። በዛ ሰዓት ቢዚ ስለነበረ አልተከፈተልኝም ነበር። ሌላ ስራ ነበር የምሰራው የነበረው፣ ጀስቲት እንዲሁም ኡበሪት አለ አይደል፣ እሱን ነበር የምሰራው። ግን አሁን ላይ ማንቸስተር ላይ ሙሉ እየከፈቱ ስለሆነ እየከፈቱላችሁ ነው። ይዞ መቀመጡ አይከፋም። መስራት ካልፈለጋችሁ ራሱ አፑን ያዙትና በፈለጋችሁ ሰዓት ትሰራላችሁ። ስራ እየገባ ነው፣ ኡበር እየገባ ነው። ኡበርም ዴሊቨሮም ነው የከፈትኩት። ግን ዴሊቨሮ ሬስቶራንት አካባቢ ስላልሆንኩ ብዙ እየጠራ አይደለም። ስፔሻሊ ዴሊቨሮ ስትሰሩ ምሳ ሰዓት ላይ ወይ ጠዋት ላይ ወይ እንትን ላይ ነው አሪፍ ስራ ገባ አነሳውት። ምሳ ሰዓት ወይ እንትን ላይ ነው መስራት ያለባችሁ፣ ራት ላይ ምናምን አለ አይደል። እና ሬስቶራንት አካባቢ ሆናችሁ ብትጠብቁ የተሻለ ኦፈር ታገኛላችሁ። ቤስት የሚባል ነው ወዳጄ። ማዲብን ብሏል፣ የሰው ሀገር የሰው ነው ማን እንደራስ ብሏል። ወጥረ ስራ አይናቅም። የተገኘውን ስራ ብቻ እኛን የሚጎዳ ስራ አይሁን እንጂ ስደት ላይ እስካለን ድረስ ስራችንን ሰርተን የነገን እግዚአብሔር ያውቃል። ዛሬ ላይ ግን ጠንክለን መስራት፣ ነጋችንን የምናሳምረው ዛሬ ላይ ጠንክለን ስንሰራ ነው። ስለዚህ በርቱ እላለሁ። አነቃቂ ነገር ተናገርኩ እንዴ እላለሁ። በርቱ ቤተሰብ። የሰራሁትን ስራ አብረን እናያለን። ማንቸስተር ዛሬ ሙሉ ቀን ዝናብ ነች። የሚገርማችሁ ሌቶኝ ነው የተነሳሁት። አሁን 1 o'clock አካባቢ ነበር የተነሳሁት። 3 o'clock ሆኗል አሁን፣ ግን እስካሁን እየዘነበ ነው። ኡበር ፋታ ስላልሰጠኝ ዴሊቨሩን አጠፋሁት። ያለሁበት ቦታ ላይ ወዲያው ነው ዝናብ ሲሆን እንደነገርኳችሁ ቶሎ ነው ስራ የሚገባው። ስለዚህ ኡበር ሼር ተቀብያለሁ። እሷን ካደረስኩ በኋላ አብረን እንቀጥላለን ማለት ነው። አብራችሁ አይ ጆና you know Uber share, yeah? This is Uber share, you know that? Yeah. Okay. ቤተሰብ ትራፊኩ ምንም አላነቃንቅ ብሎናል። እየጠበቅን ነው። እስካሁን የሰራሁት ዴሊቨሮ ኡበር ይሄን ይመስላል። እንደምታዩት ነው ኡበር ኦልሞስት 60 ፓውንድ አካባቢ ሰርቻለሁ። እንዲሁም ደግሞ ዴሊቨሮ አላሳያችሁም፣ አሳያችኋለሁ ዴሊቨሮ እንዴት ፒክ እንደማድረግ 51 ፓውንድ አካባቢ ሰርቻለሁ ማለት ነው። ከረንት ባላንስ አይታይም መሰለኝ።
ይሄን ይመስላል። አሳያችኋለሁ። ኦልሞስት በዚህኛው 60 ፓውንድ በዚህኛው ደግሞ 50 ፓውንድ ኦልሞስት 52 ፓውንድ ሰርቻለሁ ማለት ነው። አሁን ኦርደር ስለተቀበልኩት ይሄን አጠፋዋለሁ። ዴሊቨሩን አጠፋውና ኡበሬን እንትን ቀጠቅጣለሁ ማለት ነው። ዋው ዛሬ ትራፊክ ማንቸስተር ከቼልሲ ኳስ ስላለ ትራፊኩ በጣም በየቦታው ስትሄዱ ትራፊክ ነው። ከማንቸስተር ከከተማው ወጣ ብላችሁ ስትሰሩ ነው የሚሻለው። አሁን መንገዱ ተዘጋግቷል። እንግዲህ እንዳሳየዋችሁ ነው ኡበር በአንድ ሰዓት ውስጥ 30 ፓውንድ ሰርቻለሁ ማለት ነው። ስለዚህ የተሻለው ደግሞ በመሀልም ዴሊቨሮ እየሰራው ነው። ኡበርና ዴሊቨሮን አብሬ እያስኬድኩ ነው። የተሻለ ፕራይስ ያቀረበልኝ ነው የምቀበለው። ምክንያቱም ለኔ ሁለቱም አንድ ናቸው። የተሻለውን ገንዘብ ካገኘ አንዱን አጠፋዋለሁ። ግን ምንድነው በሁለት አፕ ስትሰሩ በሁለት ስልክ አድርጋችሁ ምንድነው ማድረግ ያለባችሁ መጠንቀቅ ያለባችሁ አንደኛውን ስራ ከተቀበላችሁ በኋላ የአንደኛውን አፕ ማጥፋት አለባችሁ። ምክንያቱም ይጠራል፣ ዝም ብሎ ነው የሚጠራው፣ ትርጉም የለውም ማለት ነው። ወይ ደግሞ እስክትደርሱ ድረስ ሬስቶራንት ከሆነ እስክትደርሱ ድረስ ይዛችሁ ትሄዳላችሁ አፑን ሳታጠፉ። በጣም የተሻለ ፕራይስ ኢንኬዝ ከገጠማችሁ የዴሊቨሩ የተቀበላችሁትን ካንስል ማድረግ ትችላላችሁ፣ ካንስል ታደርጉታላችሁ። አደርዋይስ ግን በተጨማሪ ግን ይሄን አጥፍታችሁት የሚሻለው አጥፍታችሁት ወደ ተሰጣችሁ አሪፍ ኦፈር ብላችሁ አምናችሁበት ወደ አነሳችሁት ትሄዳላችሁ ማለት ነው። እሱ ነው እንደኔ የተሻለ የምለው። ዛሬ በጣም ዝናብ ስለሆነ ማንቸስተር ሁለቱም አፖች ዴሊቨሪም ታክሲም እኩል ናቸው ቢዚ። ስለዚህ የተሻለውን ኮምፔር እያደረግን አብረን እንሰራለን ማለት ነው። ምን ያህል ሰራው የሚለውም በስተመጨረሻ ላይም እንደተለመደው አሳያችኋለሁ። አብራችሁን ቆዩ። ሜክ ሹር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አላረግሽም አርጊ ቤተሰብ ሁኑን፣ አበረታቱን። የተለያዩ ማንቸስተር ላይ የሚገኘውን እንዲሁም ከማንቸስተር ውጭ ያሉትን ነገሮች ይጠቅማቸዋል የምለውን በዚህ ዩቲዩብ ቻናል ላይ አቀርብላችኋለሁ ማለት ነው። ሬስቶራንት ልደርስ 5 ደቂቃ ነው የሚቀረኝ ማለት ነው። አሳያችኋለሁ እዛ ከደረስኩ በኋላ። ወደ ዴሊቨሮ ማንሻው ደርሻለሁ ማለት ነው። እዚህ ደስ የሚለው የመኪና ፓርኪንግ አላችሁ። መኪናችሁን እርግጠኛ ሆናችሁ እዚህ ጋር ፊት ለፊት ላይ ፓርክ ይደረጋል። እንግዲህ እንደነገርኳችሁ ደርሻለሁ። እዚህ ጋር እንደደረሳችሁ አራይቭ ትሉታላችሁ። አፑ ላይ ራሱ ይመራችኋል። ይሄው እዚህ ጋር አለች ደርሻለሁ ትሉታላችሁ። አያ ዴሊቨሪ ሜሴጅ ዮር ኦርደር ኢዝ ሬዲ። ሬዲም ከሆነ ኦርደራችሁ ይነግራችኋል። ስለዚህ ገብተን እናነሳዋለን ማለት ነው። ይሄው ሰራ ማለት ነው። ቼኪንግ ሬዲ ሆነ። 3 ነው ማለት ነው ማነሳው አያችሁት። ስለዚህ 318580 No ready. ኦኬ ሬዲ አልሆነም። ስለዚህ ሬዲ እስኪሆን ድረስ እንጠብቃለን። እንደምትመለከቱት እዚህ ጋር እንዳለ የሚቀመጠው ሬዲ ሲሆን እዚህ ጋር ይመጣላችኋል። ደግሞ በስክሪንም ያሳያችኋል። Yes please. 8580. Yes 580 yeah. 8550. Yes please. እንደዚህ ከተቀበላችሁ በኋላ እስካን ታረጉታላችሁ። ቁጥሩን አያችሁት? እሺ ቤተሰብ ኦርደራችንን ይዘናል። መኪናችን ውስጥ ገብተናል። እንዳሳዩዋችሁ ነው ቼክ ፖይንት አለው። ልክ ኦርደር ገብታችሁ ታነሱ ሬስቶራንታችሁ መድረሳችሁን የሚያሳይ ቼክ ፖይንት ነው ማለት ነው። ስልካችሁን ታስነኩታላችሁ። ኦርደሩን እያንዳንዱን ነምበሩን እስካን ታረጉታላችሁ። እስካን አድርጌዋለሁ። አሁን ወደ መጀመሪያ ከስተመር እንሄዳለን ማለት ነው። ሙሉ በቃ ዛሬ ዝናብ ነው። ዴሊቨሮም በጣም ቢዚ ነው። የማንቸስተር ሌላኛው ገጽታዋ ይሄ ነው። አንዳንዴ ከፈለገ ጠዋት ጀምሮ እስከ ማታ ሙሉ ቀን ሲዘንብ ይውላል። አንዳንድ ጊዜ ሳይሆን ብዙ ጊዜ እንደዚህ ይሆናል። በዚህ አጋጣሚ እንደዚህ ባድ ዌዘር ሲሆን ሰውም ከቤት መውጣት ስለማይፈልግ ቤት ውስጥ ሆኖ ነው ኦርደር የሚያደርገው። ዝናብ ሲሆን
ኤክስትራ ቡስት አለ። ስለዚህ ለምሳሌ 4 ፓውንድ የሚከፍላችሁ ከሆነ በኖርማል ዝናብ ሲሆን 5 ፓውንድ 6 ፓውንድ አንዳንዴ ደግሞ ኦርደሩ ሳይነሳ ሲቀር ጨምሮ ላይ ይሰጣችኋል። ወደ 8-9 ፓውንድ አድርጎ ማለት ነው። ቅድም እንዳሳየኋችሁ 18 ፓውንድ ነው እንግዲህ ያደረስኩት። ይሄኛው ደግሞ 13 ፓውንድ 3 ይሄኛው ግን 3 ነው። ስለዚህ እናየዋለን በምን ያህል ደቂቃ ውስጥ ጨርሳለሁ የሚለውን 3ቱን ኦርደር ማለት ነው። አሁን ተኩል ነው 8 ተኩል ነው። መንገዱ ዝናብ ነው። ደስ የሚለው ጃንጥላ ይዣለሁ። ወደ ከስተመር ቤት ራቅ ያለ ከሆነ ጃንጥላ እየዘረጋው አሳያችኋለሁ ሳደርስ። ቤተሰብ ዝናብ ስለሆነ ብዙም ለመቅረጽ እየተመቸኝ አይደለም፣ ግን በቃ በተቻለኝ አቅም ላሳያችሁ ሞክራለሁ። እስከ መጨረሻው አብራችሁ ይሁኑ። መጨረሻ ላይ ምን ያህል ገንዘብ እንደሰራው አሳያችኋለሁ። በዚህ ቻሌንጅ ውስጥ እንዴት አድርገን እያለፍን እንደሆነም በደንብ ይሁልን። ጋሽ ሁለተኛ ኦርደራችን ጋር ደርሰናል። የቤት ቁጥር 19 እየፈለኩ ነው። ይሄ ስንት ነው? 7 ነው። እዚህ ጋር ፖስት ኮድ ብዙ ጊዜ የቤት ቁጥር ሲጻፍ በአንዱ ሳይድ ጎዶሎ ነው፣ በአንድ ሳይድ ሙሉ ነው 17። ስለዚህ ይሄ ነው 19 ማለት ነው። እዚህ ጋር ፓርክ እናደርጋለን። እሺ ሴትዮዋ አልመጣችም። እሺ ደርሻለሁ። እንዲያርግ ያጠፋና እስካን አደርጋለሁ። ነው እስካን 8381 ይላል። ስለዚህ የኛው የመጀመሪያውን ቁጥር እስካን አደረኩኝ ኮሬክትሊ። Hi, okay? Yeah. Can you tell me 2 digits code, please? It's 25, sorry. 25. 8381, this one. Yeah, thank you. Thanks so Alright, much. you're welcome. Enjoy, yeah? Yes. Bye now. ወደ ቀጣይ ወደ ሶስተኛ ቤት እንሄዳለን ማለት ነው። ሶስተኛ ቤት ላይ አሁን ደግሞ 5 ደቂቃ ነው ከዚህ ቤት ልዩነት። በብዛት ዴሊቨሪ ይሰጣችሁ ተቀራራቢ ቦታ ነው የሚሰጣችሁ። እሺ ጋይስ ሶስተኛ ቤታችን ጋር ደርሰናል። እንደነገርኳችሁ ከአንድ በላይ ሲሆን ኦርደር ብዙ ጊዜ እስካን ታረጉታላችሁ። ከስተመር ጋር ስትደርሱ እርግጠኛ ሆኖ የመጀመሪያውን ትክክለኛውን ኦርደር ማድረሳችሁን ይላችኋል አፑ ራሱ ማለት ነው። ለዛም ነው እስካን የተዘጋጀው። ቁጥሩን ትክክል ይመጣላችኋል ስልካችሁ ላይ። ተመሳሳይ ቁጥሩን እስካን ታረጉታላችሁ። ከዛ ከስተመር ጋርም ተጠግታችሁ 2 ዲጂት ኮድ ይጠይቃል አፑ። ከከስተመር ከመስጠታችሁ በፊት ራሱ ከስተመሩ የሚያውቀው ኮድ ስላለው 2 ዲጂት ኮድ ትነግረኛለህ ትሉታላችሁ በትህትና። ይነግራችኋል። ሲነግራችሁ ታስገቡታላችሁ። ትክክል ከሆነ አስገብታችሁ ይሄው ምግብ ብላችሁ ትሰጡታላችሁ ማለት ነው። በዚህ መንገድ ይሰራል። ፋውንቴን ክሎዝ ነምበር 8 ይላል። እሺ ስንት ቁጥር ነው ያለ ነው? አፓርታማ ነው ይሄ። ስለዚህ ከስተመሩ እስኪመጣ ነው የምንጠብቀው ማለት ነው። በዚህ ጋር ስንት ነው? ስንት ነው በዚህ ጋር ብሏል። አፓርታማ ሲሆን ብዙ ጊዜ አትገቡም። በር ላይ እሱ ካልመጣ አታውቁትም ነው ቤቱንም። ብዙ ቁጥር ስላለ ቤት ውስጥ ማለት ነው። ግን በር ላይ ከእንደዚህ ከ1 እስከ 10 ከ20 እስከ 30 ምናምን የሚል ቁጥር ስላለው ያላችሁን የተጻፈላችሁን ቁጥር አይታችሁ እዛ ጋር ታቆማላችሁ ማለት ነው። Hello? Hello? Hi, Deliveroo. It's your delivery. Can you come down, please? Yeah, no problem. Thank you. Oh, you're welcome. See you soon. እሻለች ቴክስት አድርጌላት አላነሳችም ነበረ። አሁን ደወልኩላት። ሁለተኛ አማራጭ ተጠቀምኩ ማለት ነው። እመጣለሁ ብላኛለች። የዴሊቨሮ አፕ ስቴፕ 2 ላይ ምን ያሳያችኋል? 2 ደቂቃ ይቆጥራል። 2 ደቂቃ ይቆጥርላችኋል። 2 ደቂቃም ቆጥሮ ካልመጡ ሶስተኛ ስቴፕ ነው። ኦርደሩን ወይ በር ላይ ትተውታላችሁ፣ ሴፍ ቦታ ላይ ወጣለች። ስለዚህ ጠጋ ብዬ እንትን ልበል። ዲጂት ቁጥር ካለው እሺ፣ ኮንፈርም ዴሊቨሪ ኮምፕሊት። ይሄኛው ቁጥር የለውም። Hi, okay? I'm good, thank you.
There you go. Here is your order. You're welcome. Enjoy your meal. Thank you. Bye now. አደረስኩ ማለት ነው በዚህ መልኩ። ስለዚህ ሲጨርሱ delivered complete ትሉታላችሁ። ኡበራችን እንደመሆነ እናበራለን ማለት ነው። ሌላ ዴሊቨሮ እዚህ ሆኜ ስራ ሰጠኝ። እኔ ያለሁት እዚህ ነው። ሞሪሰን አንድ ኦርደር ነው የተገባው። እስቲ አክሰፕት ትሉታላችሁ። ኡበርስ እንዴት ነው የሚለውን ደግሞ ኡበራችን ደግሞ ይሄው እዚህ ቆመን እናበረዋለን። ሁለት አፕ አብርቻለሁ። ኡበር እንደምታዩት የተሻለ ወፈር አቀረበልኝ ማለት ነው። ስለዚህ ኡበርን አነሳለሁ። ኡበርን አነሳው። ዴሊቨሮ 4 ፓውንድ ነበር እዚህ ጋር ቅርብ ነው የነበረው። ኡበር ደግሞ 12 ፓውንድ አካባቢ ማለት ነው። ስለዚህ የዴሊቨሮን ካንስል እንለውና ወደ ኡበራችን እንሄዳለን። ምግብ ከጨረስኩ በኋላ ታክሲ ስቀበል ባጌን ከኋላ ነው ማረጋው ማለት ነው። ሰው ማንኛውም ቦታ መቀመጥ ስለሚችል ከዛ የምግብ ስሜት እንዳይኖረው ስፕሬያችሁን ተጠቀማላችሁ። ዴሊቨሮ እስካሁን ብዙ አላሳየዋችሁ፣ ምክንያቱም ዝናብ ስለሆነ ካሜራ ይዤ መቅረጽ አልተመቸኝም። ምግቡን ለማምጣት ካሜራ ይዞ አይመችም። በዝናብም ጃንጥላ ይዞ ምናምን ለአንድ ሰው አይመችም። ከፍሬንድ ጋር ከሌላ ሰው ጋር ሲሆን በደንብ አሳያችኋለሁ። አሁን ግን ብቻዬን ስለሆነ እየሰራው ያለሁት ጀስት እንድታውቁት ስለፈለኩ ነው። እንድታዩ የሚጠቅማችሁን ነገር እንድትወስዱ ስለፈለኩ ነው። እሺ ጋይስ ደርሰናል። በርገሪዝም ነው የምቀበለው። 2 ኦርደር ነው ያለኝ እዚህ ጋር። ልክ እንደደረሳችሁ አያችሁት እዚህ ጋር አራይቭ እንደገና እንለዋለን ማለት ነው። በመስኮት ነው የሚያቀብሉን። ካሜራውን አዙሬ አሳያችኋለሁ። 2 ኦርደር ተቀብለን ይሄ የመጨረሻችን ኦርደር ነው። በቀጣይ ስሰራ ብዙም አላሳየዋችሁም፣ በቀጣይ አሳያችኋለሁ። አራይቭ ልበለው ከዛ ሄጄ ልቀበል አሳያችሁ። ዴሊቨሮ ሜሴጅ ዩር ኦርደር ኢዝ ሬዲ ፉል ኮሌክት ብሎ ላከልኝ። ኦርደርህ ሬዲ ነው ኮሌክት ማድረግ ትችላለህ ብሎኛል። ስለዚህ ወደዛ ልሂድ ማለት ነው። ጋይስ እሺ አንስቻለሁ። የሚገርማችሁ ነገር ያው ምግቡን አንስቻለሁ፣ አልተነሳውም። እዚሁ ነው ያለሁት። 8 ፓውንድ ነው የሰጠኝ። የትም አልሄድም። 1 ሚኒት ወክ እያረኩ ነው ሁላ የምሰጠው ማለት ነው። ከፈለኩኝ ድራይቭ ላርግ ካልኩኝ ከ1 ደቂቃ ያነሰ ነው ማደርሰ። በጣም ቤስት ኦፈር ነው። 8 ፓውንድ 1 ደቂቃ የማይሞላ ድራይቭ አርጋችሁ ነው ለከስተመር የምትሰጡት ማለት ነው። ስለዚህ በጣም ጥሩ ነው። ኦርደር ብዙ ጊዜ የፉድ ዴሊቨሪ ካንስል ሰው ሲያደርገው ፕራይሱ ደብል ሆኖ ነው የሚመጣው። ያው ደረስኩኝ እንግዲህ እናንተን እያወራው 1 ደቂቃ ባልሞላ ውስጥ ደረስኩኝ ማለት ነው። እሺ ቤተሰብ ተመልሻለሁ። ዴሊቨሮና ኡበርን አንድ ላይ አድርጌ ሰርቻለሁ። ምን ያልሰራው የሚለውን ላሳያችሁ። በቀጣይ ዴሊቨሮ ብቻ እንድሰራላችሁ ከፈለጋችሁ ፉድ ዴሊቨሪ ስራልን ስላላችሁኝ ነው። በቀጣይ ዴሊቨሪ ብቻ እንድሰራላችሁ ከፈለጋችሁ በአሪፉ እሰራለሁ። ምክንያቱም ዛሬ ዝናብ ስለነበረ ዴሊቨሮም ብዙም አልሰራሁም፣ እንደ ልብም ለመቅረጽ አልተመቸኝም። ለዛም ጭምር ነው። ታክሲ ራሱ በጣም ቢዚ ነበረ። የሚገርማችሁ ነገር ምን ያልሰራው የሚለውን ላሳያችሁ። እዚህ ጋር እንደምትመለከቱት 18 ትሪፕ ነው የሰራሁት። 243 አካባቢ ሰርቻለሁ። ዴሊቨሮ ደግሞ 64 ፓውንድ ነው የሰራሁት በ6 ኦርደር ማለት ነው። ዴሊቨሮ ብዙም የመስራት እድሉ አልገጠመኝም፣ ምክንያቱም ታክሲ በጣም ቢዚ ስለነበረ ማለት ነው። የዛሬው የሰራሁት ይሄን ይመስላል። ኦልሞስት 307 ፓውንድ አካባቢ ሰርቻለሁ ማለት ነው። ይሄ ደግሞ በጣም አሪፍ ነው። ጠንክሬ ደግሞ በደንብ ብሰራ ከዚህ በላይ ይሰራ ነበር። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ በአዲስ በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ፣ ይመቻችሁ።